አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ አልሐምዱሊላህ እኔ ደህና ነኝ። እና ከሰራሽው በኋላ ቪዲዮ ሰራሽልኝ እንዳትሉ እንዴት እንደሰራሁት አሁን ቪዲዮ ላይ እነግራችኋለሁ። በደንብ አዳምጡኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ነባሪዎች ደግሞ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። አሁን ወደ ገደለው እንግባ። በመጀመሪያ 3 እንቁላል አድርጌያለሁ። እናንተ ደግሞ እዩና እንደ ብዛታችሁ መጨመርም ትችላላችሁ፣ እንቁላል ማለት ነው። እኔ ግን ትንሽ ስለሆነ ትንሽ ነው የሰራሁት። 3 እንቁላልና ሱከር 1 ኩባያ የሚያክል የሻይ ኩባያ ማለት ነው ተናንሹ እና ዘይት ዘይቱንና ሳሙና ተጠቅሜያለሁ። ሳሙና ይሄ ነው። ቫኒላ በመጀመሪያ እንቁላሉና ሱካሩ ቫኒላ አንድ ላይ አርጋችሁ ትመቱታላችሁ ማለት ነው፣ በመድረባም ይሁን በመኪና። ከዛ በኋላ ደግሞ ቤኪንግ ፓውደር ትጨምራላችሁ። ይሄው ቤኪንግ ፓውደር እና ይሄ ቤኪንግ ፓውደር ይባላል። ቤኪንግ ፓውደር ጨምራችሁ ጀውዛል ሂንድ ሰሚድ፣ አረብኛ ሰሚድ ይባላል። እንግሊሽ ደግሞ ሰሞሊና፣ አያችሁ ሰሞሊና ይባላል እንግሊሽ። ከዛ ሳሙና ጨምራችሁ አንድ ላይ ትመታላችሁ ማለት ነው። ይሄንን አርጋችሁ ትንሽዬ አይታችሁ ከፊፍ ከሆነባችሁ ትንሽዬ ዱቄት ትጨምራላችሁ። ዱቄት አዲያ ማለት ነው ነምበር 1። ከዛ ከፊፍ ካልሆነ በቃ ዝም ብላችሁ ዱቄቱን እንዳትጨምሩ። ከፊፍ ከሆነ ነው ዱቄት የሚያስፈልጋችሁ። አንድ ላይ መታችሁ ሴኒያችሁ ከፈለጋችሁ ቅቤ ከፈለጋችሁ ዘይቱን ዘይት ነባቲ ቀብታችሁ እንደዚህ ታደርጋላችሁ። በመጨረሻ አሳያችኋለሁ። መልካም ቆይታ። ሰላም አለይኩም።